ነገ ከኔ ጋር ትሄዳለህና ጓደኞችህን ተሰናብታቸው አለው። ቀይስ በደስታ አባቱ ላይ ተጠመጠመበት፣ ጮቤ ረገጠ። ከበኑ አሚር መንደር ወጥቶ የማያውቅ ልጅ የዓለማችንን ታላላቅ ከተሞች የማየት እድሉ ወገግ አለለት። በወሬ ሰማቸው የነበሩትን ከተማዎች በዓይኑ ሊያያቸው እንደሆነ እያሰበ አባቱን ደጋግሞ ሳመው። ወደ እናቱ ሂዶ አቀፋት። እሷ ነገሩን ቀድማ ብታውቅም እንደማታውቅ ሆና ደስታውን ተካፈለችው። ወንድሞቹን አሽከሮቹን ሳይቀር እየዞረ ሳማቸው። ደስታውን መቆጣጠር አቅቶታል። ደስታ ከስካር በላይ አእምሮን ይሰልባል። አኳኋኑን ቆይተው ቢነግሩት ለሱም እንደሚያስቀው አያጠራጥ። ብቻ ቀይስ ፈነጠዘ። እንደውም ዛሬ እረኝነት አልሄድም፣ ድንገት አርፍጄ ጉዟችንን ላስተጓጉለው እችላለሁ አለ። ሁሉም ሳቁበት። እሱ አንዳች ነገር ይዞት ቢያመሽና ሲመጣ አባቱን ባያገኘው የሚሆነውን ነገር እያሰበ ነበር። እናቱ ጠጋ ብላ አይዞህ አታረፍድም፣ በል ኮረብታውንም ጓደኞችህንም ተሰናበታቸውና ና አለችው። ቀይስ ፍየሎቹን ከወትሮ በተለየ እያዳፋ እየነዳ በየመሃሉ እየተፈናጠረና እየዘለለ አንዳንዴም ካት ብሎ እየሳቀ በትሩን አርቆ እየወረወረና በፈንጠዝያ እየተፍለከለከ ኮረብታዎቹ ዘንድ ደረሰ። ግን ድንገት ክው አለ። ሌይላን ከሩቅ አያት። የሚወዳት አንድ ቀን ሊለያት የምትከብደው ስታረፍድ እንኳን መምጫዋ ላይ አይኑን እያንከራተተ የሚጠብቃት ጓደኛዋ ናት። እሷ ፈገግ ብላ ወደሱ መጣች። እሱ ግን ደርቆ ቀረ። እስካሁን እንዴት ትዝ እንዳላለችው ደነቀው። ከሰላምታ በፊት ሌይላ ነገ ከአባቴ ጋር ወደ ሩቅ ሀገር ልሄድ ነው፣ ነጋዴ ልሆን ነው አላት። ወከክ አለች። ፊቷ ላይ ድንጋጤዋ ያስታውቃል። ያሳለፉት የልጅነት ጊዜ ሁሉ መጥቶ ድቅና አለባት። ግን ብዙም አልቆየችም። ወደ ፈገግታዋ ተመለሰች። ደስ ይላል። ስለነሱ ስትነግረኝ የነበሩትን ሀገሮች ልታያቸው ነው? ስትመጣ ደግሞ ያየውን ሁሉ አንድ ሳታስቀር ትነግረኛለህ አለችው። መሄድ ብቻ ሳይሆን መመለስም እንዳለ ጠቆመችው። ምንም አላለም። ቶሎ አመናት። በግንኙነታቸው ላይ ምንም እንደማይፈጠርና የተሻለ ዕውቀት ሸምቶ ይበልጥ የተሻለ ሰው ሆኖ ሌላ የምትወደውን ወግ ሲመለስ እንደሚያወጋት ተቀበለ። ቢሆንም ከብዶታል። ሆዱም ባርባር እያለው ነው። ሌይላ ቀኑን ሙሉ ልቡ ወደ ኋላ እንዳይቀር ከዚህ በፊት የነገራትን ሀገርና ልዩ ነገር እያስታወሰች እዚያም ትሄድና እንትኑን ታየዋለህ፣ እገሌን ታገኘዋለህ፣ እንትናን ሰላም በልልኝ፣ ግጥሞቹን እንደምወድለት ንገርልኝ አደራሺ እያለች ልቡን ስትጠግንለት ዋለች። ሴትነቷ ነገርን በውስጧ ማመቅ አስችሏት ነው እንጂ በጣም አዝናለች። መሄዱን ክፉኛ ጠልታዋለች። ቢሆንም ሁሉንም ዋጥ አድርጋ እሱን ታጽናናዋለች፣ እንዲሄድ ትገፋፋዋለች። ሴት ማለት እንዲህ ነች። ሕመሟን ደብቃ ወኔ ትሆናለች፣ ስስነቷን ረስታ ጋሻ ትሆናለች። ለምትወደው ሰው ፍላጎት መሳካት የራሷን ፍላጎት ገደል ትከታለች። ቀይስ የሷን የማጽናኛ ቃላት ሲሰማ ሐዘኑ እየተወገደ ሄደ። ስለሚያመጣላት ነገር እየነገረ ቃል ይገባላት ያዘ። በደንብ ተጫወቱ። ፀሐይ ወደ መግቢያዋ ስትቀርብም ተያይዘው ፍየሎቻቸውን እየነዱ እስከ መንደራቸው መለያያ ድረስ አብረው ሄዱ። ቀይስ ጠዋት መንገደኛ ነውና በደስታ ተሞልቶ በጉጉት ወደሚጠብቀው አባቱ ፈጥኖ ለመሄድ ፈልጓል። ሌይላ ደግሞ ትንሽ ቆይተው ቢለያዩ ደስ ይላታል። ፊት ለፊት ቆመው ሲተያዩ ቆዩና ተቃቀፉ። አገጯን በትከሻዋ አሳልፋ ማዶ ማዶውን እያየች እንባ ተናነቃት። ግን ወደ ውስጧ ዋጥ አደረገችው። እናም ተላቀቁ። ያንን አመጣልሻለሁ ያልከኝ እንዳትረሰው አለችው። በጭራሽ አረሳም እያለ ፊቱን አዙሮ እየሮጠ ሄደ። ሌይላ ግን ቆማ ቀረች። ከዓይኗ እስኪሰወር ድረስ የዋጠችውን እንባ እያፈሰሰች ሸኘችው። ቀይስ ቶሎ ደርሶ መመለሱን ሲያስብ እሷ ወራት በረሃ ለበረሃ ሲንከራተት በዓይነ ህሊናዋ እየሳለች ናፍቆቱን መቋቋም እንደማትችል እያሰበች ነበር። እሱ ቃል ከገባላት በላይ
ስጦታ ይዞላት እንደሚመጣ ሲያስብ እሷ ደግሞ ምናልባት ባይመጣስ፣ ሽፍቶች ቢገሉትስ፣ በሽታ ቢያገኘውስ እያለች ታስብ ነበር። የአደም ልጅ ሆዬ አዳዲስ ነገር እያየ እንደሚጓዝ ሲያስብ የሐዋ ልጅት ከለመደችው ቦታ ላይ የለመደችውን ወዳጇን ነጥቃ ካለመደችው ብቸኝነት ጋር እንዴት እንደምትላመድ እያሰበች ነበር። ሴት ልጅ የምታድገው እንደ ወንድ ልጅ አይደለም። ተክለ ሰውነቷም ሆነ አእምሮዋ የሚያድገው በፍጥነት ነው። ከወንድ እኩዮቿ ጋር የማይወዳደር ብስለት የሚኖራትም ለዚህ ሳይሆን አይቀርም። የፈጣሪ ጸጋ በሁለንተናዊ ዘርፍ ይፈስባታል። ብዙ ጊዜ የ10 ዓመት ሴት ልጅ አይምሮ ብስለቷ ከ13 እና 14 ዓመት ወንድ ልጅ ጋር ተቀራራቢ ሆኖ ይገኛል። አንዳንዴም ይልቃል። አብዛኞቹ የሀገራችን ሴቶች በአማካኝ ከ13 ዓመታቸው ጀምሮ የወር አበባ ወይም ሀይድ ማየት ይጀምራሉ። የአረብ ወይም በረሃ አካባቢዎች ላይ የሚኖሩ ሴቶች ደግሞ ከ9 ዓመት ጀምሮ የወር አበባ ማየት ሊጀምሩ እንደሚችሉ በእስልምናም በሳይንስም በልምድም የተረጋገጠ ነው። ይህ ደግሞ ለአካለ መጠን መድረስን ከሚያመላክቱ ምልክቶች አንዱ ነው። ወንድ ልጅ ግን ከ14 ዓመቱ በፊት የዘር ፈሳሽ አይመለከትም። የዘር ፈሳሽ ማየት ደግሞ የወንድ ልጅን የአካል መጠን መድረስ ከሚያመላክቱ ነገሮች አንዱ ነው። ታዲያ ይህ የዕድሜ ልዩነት ያለ ነገር የመጣ አይመስልም። ለአካለ መጠን መድረስ የሚባለው እርከም ማመዛዘን የመቻል አእምሮን ለጠጣር ጉዳይ መጠቀም የመጀመር ነገራትን በብስለትና በበቂ ምርምር የመረዳት ጎጂና ጠቃሚን ነገር ከአመክንዮ ጋር መለየትና መሰል የእድገት መለያዎችን የሰው ልጅ ላይ ተሰብስበው የሚሰፍሩበት እርከን ነው። ታዲያ የሴት ልጅ ቀደም ብሎ ለዚህ ደረጃ መብቃት የፈጣሪን አምሳል አልባ ጠቢብነት ከምናደንቅባቸው ምሳሌዎች አንዱ ያደርገዋል። ታዲያ ቀይስና ሌላ ያምሽት ሲለያዩ እድሜያቸው እሱ 10ዎቹ ቤት እሷ ደግሞ 10 ለመቀላቀል እየተንጠራራች የነበረበት ወቅት ነበር። ከአይን የራቀ ቀይስና አባቱ ከነጋዴ ቅፍለቱ ጋር ከተጓዙ ጊዜዎች አልፈዋል። ቀይስ ከሌላ መራቁ በውስጡ ሽብር ቢለቅበትም በየጊዜው የሚያየው አዲስ ነገር እየሳበው ብዙም አልተቸገረም። ለሌላ ቃል የገባላትን ስጦታ የገዛው ግን ቀድሞውኑ ነው። ቢሆንም ከአንዱ ሀገር ዕቃ ሸምተው ወደ ሌላኛው ሀገር እየተዟዟሩ ጊዜዎች ነጎዱ። የቀይስ ንቃተ ህሊናም እያደገ ነው። በሚሄድበት ሁሉ የሚያየው ነገር ትንግርት ሆኖበታል። ባደገባት በዚያች ጠባብ መንደር ተወስኖ መኖሩንም ደጋግሞ ረግሟል። እስከ ዛሬ መች ኖርኩና እያለ ድንቃ ድንቅ ይኮመኩማል። በየቦታው የሚያያቸው ኮረዶች ሳይቀሩ ይገርሙታል። አለባበሳቸው፣ አኳኳላቸው፣ የአንገት ሐብሎቻቸው፣ የእግር አልቦቻቸው፣ የእጅ አምባሮቻቸው፣ አወራራቸው፣ ያረማመድ ሁናቴያቸው ውበታቸውን ፍንትው አርጎ አሳይቶ ማርኮታልና የሀገሩን ሴቶች አስንቆታል። ሌላ ትዝ ስትለው ብቻ አይ ሌላ እዚህ ብትሆን እንዴት ውበቷ ላይ ውበት ትጨምር ነበር ይላል።